ሳላስበው አላገኝም ቤት በቃ ቤት ኪራይ እያልኩ በግድ እዛ ከፍዬ ስመጣ ደግሞ አከራዮቼ በቃ ታምሜ እንዳለው እያወቁ ቤትን አስገባሉ። በቃ አምጣሉ። ለዛ መድኃኒቱን ልሸጥ ስል ማን ይገዛል ደግሞ? ሐኪም ቤት የወሰድክ? አዎ ትሸጣለህ እንደ አሰብኩ፣ ግን ማን ይገዛል? ከዛ እሱን እያዞርኩ ምንም አላገኘውም። እኔ ግን ካየሁ እገዛለሁ ነበር። ይሆናል ሶስት ያለኝ ቤት ለምን አትገዛም? ስጠኝ ትገዛለህ? ስንት ትገዛለህ? አንዱ ስንት ትገዛለህ? በቃ በሰባ ትገዛለህ። በቃ 40 ውሰደው። አልበዛ እናንተ ብዬ ነው። የጭንቅላት ነው ወይም የግል ነው? ያንተ ምንድን ነው የምትፈልገው? ትንሽ ያዞረኛል።